ነው ያሳደኩኝ የባሌ ልጆች እኔ መውለድ ባልችል እነሱን ማሳደጋል ምን ይከብዳል ባሁን 10 አመት ልጅ ባዶ አይደለም መታ የተዘጋ ቤት ማሳደግ እኮ አይደለም አክስት አልገባሽም አንቺ ማሳደግ ሳይሆን ባዶ ቤት ነው ምንም ባዶ ቤት የለም ትልቅ ናት እና ስራ የላቁም አቁሚ ልጅ መጣ እንግዲህ ልጅ ልትወልጂ እና ለልጆች መቋቋም ያስችላል የምን መቋቋም ወንድ ነው ይሰራል ከየቱ የተስተካከለ በአንድ ቀን የሚሆን ነገር የለም እየሰራ በቃንም አላስተዳደረም አይሆንም እቺ ልጅ እንግዳ ለምን አትወድቅም ለኔም አልሰጥም ብላለች እዚህ ቤት ነው የምታድገው ጸብ ከፈለጋችሁ መጣላት ነው ታልሆነ የራሳችሁ ትዳር ይፈርሳል አንተ ተቤተሰብ ወይ ተሷ መረጥ እህት ጎዳና ትወደቀያ ምንድነው ማለት እህት ጎዳና ትውጣ እህት ለዚህ የሚባል ነገር የለም ለምን ሲባል እህት ጎዳና ትውጣ ወይ አሁን እኮ ዩኑስ ያዘችው ልጅ የኛ ቤተሰብ እኮ ነው እሷን ተዋት እኔ ጥሩ ሰው መስለኝ ራስ ወዳድ ናት አይነ ታውሯል እሷ ፊት ነው የምነግርህ እሺ እንደዛ ከሆነ ደግሞ ለምንድን ነው ማትቆጣ እንደናንተ ማለት ነው እኔ የሚቆረቆርልኝ ቤተሰብ አለኝ እሺ እሄዳለሁ ይሄ ቤተሰብ ምናምን አይደል አይ እኔም እሄዳለሁኝ ታዲያ እናንተም ካልፈልክ ልጅቱ ነው ለምንድን ነው የምትሄጂው እና ታዲያ አንቺም አትሄጂም እሷም ትመጣለች እዚህ እና ስራዬን አቁሜ በራብ እንለቅ አዎ ታስተምሪያለሽ እሷን በምን ላስተምራት ጭራሽ ሶስተኛ አሁን እኔ ማለት ነው መረዳት ያልቻላችሁት ነገር እቺ ህፃን ልጅ አምጥቼ እኔ ብቻዬን ምን አደርጋታለሁ ስራ ነው የምውለው ልጃችሁም ደግሞ ብቻውን ሰርቶ እኔን ማስተዳደር አይችልም እንኳን ልጅ ተጨምሮበት እኔም መስራት አለብኝ ያንን እንዴት ነው ያልተረዳችሁት እህታችሁ እኮ አንቺ የሱ እናት አይደለች ምን ችግር አለው እዚህ መጣ ብትማር ሰው ስንት ዘመን የት ላድርጋት ኃላፊነት አልወስድም እኮ ነው ያስተምራል ምንድነው የሚከብደው ነገር አሁን ላይ እኔ ስራ ነው ሙሉ ጠዋት ወጣለሁ ማታ ገባለሁ ታዲያ ልጅ መታ ታገዝሻለች ባዶ ቤት ግባ መታ አራስ እኮ አይደለች አንተ ደግሞ ምን አፈርድ ብለህ ታወራለህ ቤተሰብህ መደገፍህ ነው እሷ ፊት እንደዚህ ብለህ ነው የምታዋረድ ድሮ ወንድ ልጅ ሲያገባት ጋር ለመተሳሰብ ነው አይደለም አዳምጪ እኔ ነገር ችግር አልፈልግም እቺ ልጅ መታ ትማራለች እቺ ማን ስለሆንሽ ነው እንደዚህ የምትይው አሁን እኔ ማለት ነው የሆነ ያለው ነገር እየገባሽ አይደለም በቃ እኔ ምንም ነገር ቢፈጠር ከዚህ በኋላ የቤተሰባችሁ ጭቅጭቅ ባላለቀ ቤተሰባችሁ ምን ጭቅጭቅ አንድ ጊዜ ተመጣጣች ሰርፕራይዝ ሰማሁ የራስ አይደለም የራሷ እህት ብትሆን አሁን እና ታስብልኛለች እኮ ለኔ እና እቺ ልጅ ምንድነው ክፋቷ ምን ታውቃለችና ገና እኮ ናት እራሷ ናት ገጠር አላስተምርም ብላ ከተማ ይማር ብላ ያለችው እኔ ድሮ ስንት ልጅ ነው ያሳደኩኝ የባሌ ልጆች እኔ መውለድ ባልችል እነሱን ማሳደጋል ምን ይከብዳል ባሁን 10 አመት ልጅ ባዶ ተጠብቀን መታ የተዘጋ ቤት ማሳደግ እኮ አይደለም አክስት አልገባሽም አንቺ ማሳደግ ሳይሆን ባዶ ቤት ነው ምንም ባዶ ቤት የለም ትልቅ ናት እና ስራ የላቁም አቁሚ ልጅ መጣ እንግዲህ ልጅ ልትወልጂ እና ለልጆችሽ መቋቋም ያስችላል የምን መቋቋም ወንድ ነው ይሰራል ከየቱ ስራ የተስተካከለ በአንድ ቀን የሚሆን ነገር የለም እየሰራን በቃንም አላስተዳደረም አይሆንም እቺ ልጅ እንግዳ ለምን ጎዳና አትወድቅም ለኔም አልሰጥም ብላለች እዚህ ቤት ነው የምታድገው ጸብ ከፈለጋችሁ መጣላት ነው ታልሆነ የራሳችሁ ትዳር ይፈርሳል አንተ ተቤተሰብ ወይ ተሷ መረጥ እህት ጎዳና ትወደቀያ ምንድነው ማለት እህት ጎዳና ትውጣ እህት እዚህ የሚባል ነገር የለም ለምን ሲባል እህት ጎዳና ትውጣ ወይ አሁን እኮ ዩኑስ ያዘችው ልጅ የኛ ቤተሰብ እኮ ነው እሷን ተዋት እኔ ጥሩ ሰው መስለኝ ራስ ወዳድ ናት አይነ ታውሯል እሷ ፊት ነው የምነግርህ እሺ እንደዛ ከሆነ ደግሞ ለምንድነው ማትቆጣ እንደናንተ ማለት ነው እኔ የሚቆረቆርልኝ ቤተሰብ አለኝ እሺ እሄዳለሁ ይሄ ቤተሰብ ምናምን አይደል አይ እኔም እሄዳለሁኝ ታዲያ እናንተም ካልፈልክ ልጅቱ ነው ለምንድነው የምትሄጂው እና ታዲያ አንቺ ማትሄጂም እሷም ትመጣለች እና ስራዬን አቁሜ በራብ እንለቅ አዎ ታስተምሪያለሽ እሷን በምን ላስተምራት ጭራሽ ሶስተኛ ሰው ተጨመረ እሱ ይሰራል ምን ይሰራ ነው አንቺም ትሰራለሽ ልጅቱ ትማራለች ትምህርት ብቻ እኮ አይደለም እዚህ ትሆናለች እሷ ማንጋ ትሆናለች ነው ትምህርት ቤት ትሄዳለች ትማራለች 8 አመቷ ብዙ ስራ አስተምሪያታለሁ ታግዝሻለች ሰው የሚልሽን ስሚ ከትምህርት ቤት ስመጣ ማን ይቀበላት የተዘጋ ቤት ነው እኮ እኔ እኮ ስራ ነው ማታ ነው የምመጣው እያልኩ ነው አሁን እኮ ትንሽ ጊዜ ነው አሁን ክረምቱም ሲያልፍ እዚሁ ነው የምትመጣው አመጣታለሁ ብላለች ስለዚህ ነው ወጣላችኋል አይሆንም ማንንም የሚወጣ አሁን እኮ ሐሳብ ማስታረቅ እኮ ነው ያለው ምን አስታርቃለሁ አይሆንም እንዴ ለምን እሷ እንደዚህ ታደርጉት ችግሯ ሌላ ነው ቤተሰብ ጥላቻ ነው እንጂ እሱ ወደሽ ቤተሰቡ ልጠይ ነው እሱ ወደሽ
እህቱ እናቱ ልጠይ ነው እናቱ ላታዝኝ ነው እኔን ወዳ እናንተ መጥላታችሁ ነው እንጂ ስጋ አንተ አይገባህም ሰው የሚልህ አይሰማም ካልገባው ወደ ቤት ሄዳለሁ እሷን እንጂ እሱን መች እንትን ትላለች ካልገባው ወደ ቤት ሄዳለሁ እሷን በቃ እሷን ሁሌ እሷን እንደሰማ ይኸው እናንተ እንደምትሳሱልኝ ልጅ ማለት ነው እኔ የሚሳሳል ቤተሰብ አለኝ እናት አለኝ ዳንቻ አክሳለታለን እንደዚህ የሆነ ቤተሰቡን እየጠላሽ ይኸው ቤቱ ሆነ ያሳድጋል ልጅቱን ተምጣ እስቲ ያሳድጋት ወንድም ተብዬ ያሳድጋት አይደለም የምን ሐሳብ ነው የምትለው አንተ እኔ ቀጥልኝ ማለት ነው ብላ አትናገር ጻባ አረጋችሁት እኮ አንተ እኔ ቀጥልኝ ያወራን እየተነጋገርን ነው እንግዲህ አይ ነገር አታውቅም ሰው ስንት ሰው እያሳደገ እያስተማረ ምን ነገር እያበቃ ነው ህይወቱን ትዳር ነው ማሳደግ እኮ አይደለም እሷ እዚህ ከመጣች አሁን ያቺ ልጅ የዛች ትንሽ ልጅ እዚህ መምጣት ትዳር ቤት አስኮብልሎ ያስኬዳል ሊሄድ የምትል ማትረዱ ከሆነ እኔ እሄዳለሁ እንረዳለን እንጂ ከተረዳችሁ ትዳር የሚያስፈርስ ጉዳይ አይደለም ይሄ ሌላ አላማ ሌላ ችግር ካለብሽ እንጂ በዚህ ምክንያት ትዳር እኛ በሰላም እየኖርን ነው ቤተሰቡ ነው እየተበጠበጠ ያለው አይ ያንቺ ቤተሰብ ጥላቻለሽ ታስታውቂያችሁ ቤተሰብ ጥላቻለሽ አሁን እቺ ትንሽ ልጅ ምን አርጋሽ ነው ከምን ደርሳብሽ በትመጣ ምን ልታጎልብሽ ነው ገና ትንሽ አይደል ራሷን የምታስደርግ ራሷን የምትበላ ራሷን የምትለብስ ቤት የምትጠርግ የምታግዝሽ ናት ታግዝሽ እዚሁ ትማር ነው እንጂ ሰው ልጅ አምጥቼ እዚህ ሰው እኔ ስራ ሂጅ የሆነ ነገር ብትሆንብኝ ሴት ልጅ አይደለችም አትሆንም ባዶ ቤት ትቻለች ችግር የለውም ስትሄጂ ዘሻ ብትሄጂስ የት ብታስተምሪያት ስራ ነው አዎ ትምህርቷ አይቀር ትምህርቷ አይቀር እንደዚህ አታስቢም ትምህርቷ አይቀር አትማር ምክንያት አይደለም ቆይ ልጅቱ እንድታድግ ነው የምትፈልጉት እንድትማር ስንት ዘመድ ቤት ይሄድ ይማራል ትምህርትና ኑሮ ምን አገናኘው ቆይ ልጅቱ እንድታድግ ነው እንድትማር የምትፈልጉት ትማራለች ታድጋለች ትማራለች እና ከተማሪ እኔ ስራ ይዤ ከሄድኩ ትምህርት ቤቱ እንደ ብላ ትማራለች ከትምህርት በኋላ ወደ አንቺ ትመጣለች ወደ ስራ አዎ መኪና ይምታትና ደግሞ ዳስገቡኝ አይ የማይሆን ነገር መተሽ ከትምህርት ስትመጣ መተሽ ወሰጃ እኔ ማለት ነው አዎ አሃ በጣም ጥሩ ነው የምታስበው እንደዛ ነው ልክ ነው ስለዚህ እኔ ደግሞ ያሰበልኝ የሚጠነቀቅልኝ ቤተሰብ ስላለኝ እስከሞል ድረስ ቤተሰቦቼ ጋር ሄዳለሁ አንተም ደግሞ ተናንጣና ሳድክ በዚህ ምክንያት እንደዛ አይሆን ከሚያውነው ነገር ይሄ ነው ቀልድ አይደለም አንተ ምን አፈህን ይነጉመሃል ለምንድን ማትናገር መሀል ላይ ኮስጨነቃችሁኝ ምን አስጨነቀህ ወላ ከዚህ በኋላ የራስን የቤተሰብን ጉዳይ ይዘው ፍታ እኔ ማንንም ሰው ባለጌ ላሳደገኝም ትልቅ ሰው ጋር ገጥተህ ከበሬ ነው ተከበረ ወደ ተከበረ እኔ አንተን ፈርቼ ነው አንተ ቢኮና ለነገርም እሄዳለሁ ተከበሪ ተናግሬያለሁ እሺ እንደዛ ስርዓት ይጨርሳል ስርዓት ይኑራል እንዴ እኔ የማልወልድሽ እናትሽ ማለት እኮ እኔ ያለነጋገርም ራሱ ይጨርስልኝ ቆይ ነው አንቺም እንደ እናት አንቺም እንደ ልጅ ለነጋገር ያለባችሁ እኮ እንደዛ ነው አይሆንም አንተ አባረጋችሁት ተከብረኝ ወደ ቤተሰቦች ሄዳለሁ አንተ ደግሞ አክስት ጋር ተነጋግሬ የቤተሰብህን ችግር ፍታ እንዳለችው ደግሞ ትምህርት ቤት አይሆንም ምን ሊሆን ታዲያ ለኔ ማይስ ቤተሰብ ካለ ጭራሽ ቤተሰብ አወጅ ምናምን ነበር እንዴ የቤተሰብ ችግር ሳይፈታ ቤተሰብ ብታከብሪ እሱን ብታከብሪ የኛን ሐሳብ እሺ አላችሁ እሺ ትንሽ ቀን ቢሆን ልይበት ላስብበት ይባላል እንዴት እንደዚህ ታያሽ ባንዲ ከመሬት ታንስተሽ ሌላ አላማ አለሽ አይደለም እኔ ህይወቴንም መመራ ሰው ነኝ ገባሽ ስለሆነ እኔ ቤቴ ውስጥ ያለውን ችግር መፈታው ራሴ ነኝ እናንተ አይደላችሁ ያ ቢሆንማ አመት ሙሉ ስንቀመጥ እኮ ልጃችሁ ስራ ሲያጣ መጣችኋል አልመጣችሁም ዛሬ ግን ለቤታችን ችግር ለማውን መጣችሁ ከዛ ቤተሰብ አወዱ ማንንም ቤት የሚደረግ ነገር ነው ምን አይነት እንደሚደረግ ማንንም ቤት ሁሉም ቤት ዘመድ እህት ወንድሙን እያስተማረ ከከተማ መጥቶ እያስተማረ ትልቅ ደረጃ የሚያደርስ ጥቅማችሁ ብቻ ከሆነ የምታስቡት እኔ ደግሞ እዚህ ቁጭ ብዬ መራብ ስለማልችል እኔም ቤተሰቦቼ ጋር እንደናንተ የሚሳሱልኝ አክስትም እናትም እህትም ሁሉም አይሆንም ሰው ይሄዳል ታይ በላት አንተም ደግሞ ትዳርህን ጠብቅ ቀልድ ነው እንዴ ያዝ ወይስኪ የምን ትዳር ነው አሁን አንቺ ትልቅ ነሽ ብዙ ነገር አይተሻል መፍትሄ ለማብጀት ነው ለምን ለጸጥሮቻለሽ እሺ አውራ ምንድነው የምትላንተ አሁን እሷ ህፃኗ ልጅ መምጣቷ እኮ አይደለም መምጣቷ እኮ ለኛ ኖርማል ካመጣሽ በኋላ ግን ሁለታችንም ስራ ነው የምንውለው ስራ ስንውል ማን ይጠብቃታል ትምህርት ቤት ሄድሽ ከትምህርት ቤት ማን ያመጣታል ለሀገሩ አዲስ ነው የምትሆነው ታስተምራታለህ መፍትሄ እናምጣ ነው እኮ ትመጣለህ ልጅቱ እኔ የምልህን ስማ ትመጣለህ ያልኩ ትመጣለህ ካመጣሽ በኋላ ከዛስ ስራና ቁም ሁለታችንም እንቀመጣለን ትማራለህ አዳምጥ ትማራለህ
ከትምህርት ረፍት ሰዓት መታ አንተም ሆንክ እሷ መታችሁ ጠብቁ። ልጅቱን ትጠብቃላችሁ፣ ታስተምራላችሁ። አስተምረን ጠብቀን አይሆንም እኮ። እሷም አሁን ትንሽ ነው የቀረው። ሌላ ልጅ ሲመጣ ቤት መዋል ዛሬ ቤተሰብ እናቴም ስትደውል አትምጭም ምለው እህቴም ስትደውል አትምጭም ምለው ቤተሰብ ጠልተህ እሷን አስበልተህ ትዳር መሀል ላይ ከገባ ቤተሰብ ጸብ ነው በቃ አለቀ። እንዳሁኑ ነው የምንሆነው። ሰው እያለህ ለምን በብቻህን ሰው አለ ተወቅልህ። ሰው ካላችሁ እኮ ለኔ ብቻ አይደለም ማገዝ ያለባችሁ። እኔ ስወዱ የወደድኳትን ሚስት መውደድ አለባችሁ። ሀቅ ነው አይደል? ወደድክ ብለንማ ዝም ብለን ተቀመጥን። እኛ ያጨንህልህ ልጅ እምቢ ብለህ ጭራሽ ልድሩት ካሰባችሁ አሁንም እኮ አረፈደም ዳር። አይ እኔም እንደናንተ የሚሳሱልኝ ቤተሰቦች አሉ ነገርኩት። እኛ ስርዓት ያላት ልጅ ልንድረው አጭተንለት እምቢ ብሎ ስርዓት የለሽም እያሉኝ ነው። ለእሷ ተናግሮ ስርዓት የለሽም እያሉኝ ነው እንዴ? ተደማምጣችሁ ማውራታችሁ ነው። ተካባሪ እኔ እኮ ማለት ክብር ይኖርሽ፣ መጀመሪያ ክብር ይኖርሽ። ለራስህ ስታከብሪ ነው የማከብረው። ስርዓት የለሽም እየተባልኩ እኮ ነው። ልጃችሁ እኮ ለምኖ ነው ከቤተሰቦች ጋር ወሰደኝ። ዝም ብዬ አፈፍ ብዬ መጥቼ አይደለም። ብዙ አታውሪ፣ ስለእናንተ አላውቅም። ስለአሁኑ ስለማታውቋት ታውራ። ስለአሁኑ ግን አያት ወይ ክብር የላትም። ለምንድን ነው እንደዚህ የምትልህ? በስነ ስርዓት ለምን አክብር አታወራኝም? ለምን እንደዚህ ስንት የሚያሳስበኝ ነገር አለ ላላላችሁ። ቤተሰብህን ጠብቅ። እኔ እኮ ቤተሰብ አልጠብቅም አይደለም። በቃ በሩቁ እየደወልኩ እየጠየቅኩ ነው አይደል? መምጣት ሲኖርብኝ እኔ እየመጣሁ ነው። መሀል ላይ አትግቡ በቃ። መሀል ላይ መግባቱ አስፈላጊ አይደለም። ታዲያ ሰው ዘመድ እያለ ታዲያ ማን ሊገባልህ ነው? እኛ ያልገባን በቃ ሁለታችን ተጣላን። ይሄ እኮ ትልቅ ነገር ነው። የሌላ ጉዳይ እኮ አይደለም። እናት አይደለሽም እያልክ ነው? ያንተ ነገር ትቼ ልተውልህ ነው? ዝም ብዬ ልተኛ ነው? የማይሆን ነገር አታወራ እንዴ! ምን እያልክ ነው? ደክሜ ያሳደኩኝ መከታ እንድትሆኔ ነው እንጂ ለአንድ ሴት ለፊት እንድታዞርብኝ ነው? እናንተ መሀል አትጣሉ ነው። ገና ዛሬ ምን ማለት ነው? አይሆንም። ማንም አይሄድ መሄድ ቻልኩኝ እኮ ብዙ ነገር ቻልኩኝ አይደል? እህት ትናንትና ከውጭ መጣች ተባለ። እህት ከትላንትና መጣች ተባለ። ያንተን ትዳር አልሰማችም በሚባል ችግር እኔ ላይ ወረደችብኝ። ስንት ነገር ተናገረች አይደል? ክፉ ተባልኩ፣ ዝም አልኩኝ።